ቅዱሳኖች በመላው ዓለም የምትገኙ ምርጥ የዚህ ቻናል ተከታታዮቼ ዛሬ ደግሞ ፓርት 192 ተገናኝተናል። አብረን እስከ መጨረሻው ድረስ እንከታተለዋለን። እርስቱንም እንዲህ ብዬ ሰጥቼዋለሁ። God revealed to June seeing reflected እግዚአብሔር ወደ ሰኔ ሲታይ ተንጸባርቋል በሚል የሰጠሁትን አርዕስት አሁን ከኔ ጋር አብረን እንጸልያለን። አባቴ ሆይ ይህን አዲስ ወር ሰኔ በበረከት ነጸብራቅ ከፈትክልን፣ ሰላምን እንደ ወንዝ አፈሰስክልን። እንዲሁም ደግሞ አስቀድመ እንደሰራህን እንዳበጀህን እንደመረጥከንና እንደተከልከን እንደ አጸናህን ወሩን በጸጋ አንጸባርቀልን። የሚያስፈልጉንን ሁሉ አቅርብልን። ለዚህ አዲስ ወር በሚያደርግ ዓመት የሚያደርግ በረከትን እጆች ይስጡን። በወሩ ላይ ያሉ የክፋትን አሰራር እንደዚሁም ቤት በመጥረጊያ እንደሚጠረግ ከቤታችን፣ ከሀገራችን፣ ከትውልዳችን ጠራርገ አስወገድክልን። አባታችን ሆይ ወሩን አዲስ ጊዜን አድርገ አበረከትከለን። በዚህ ወር ውስጥ የነገስታቶችን ልብ፣ የአለቆችን ልብ፣ የባለስልጣኖችን ልብ አስተሳሰብና የመኳንንቶችን፣ የሹማምንቶችን፣ የገዢዎችን፣ የነገስታቶችን ሁሉ ጭምር ወደ መልካምነት ለውጥ አለን። ይህን ሰኔ ወር የቅድስናህን በቅድስና የምንጸባረቅበት በቅድስና የምንታይበትን ዘላቃዊ የሆነ መታገስንና የአንተን የክብርህን ሙላት በአፋችን፣ በእጃችን፣ በመላው አካላችን፣ በእግራችን ጨምሮ የምንሸከምበትን ጸጋ ስላበዛሃለን እናመሰግንሃለን። አባዬ ሆይ የሚገኙትን ሁሉ በምህረት ባርካቸው፣ በንስሐ መልሳቸው። ቤተክርስቲያንን አስባት፣ በውስጧ ያሉትን መሪዎችን ሁሉ ለበጎ እና ለጥሩ ነገር አነሳሳቸው። አባቴ ሆይ እናም በዚህ ጊዜ በቤተ ክርስቲያን ውስጥ እውከትን ፈጣሪዎችን፣ ሐሰተኛ አስተማሪዎችን፣ ሐሰተኛ ነቢያቶችን እንዲሁም በሐሰትና በክፋት የተሞሉትን ጠማማ ልብ ያላቸውን የማይታዘዙትን ነውረኛና ነውር የሚገኝባቸውን እነዚህን ሁሉ በምክርህ መልሳቸው። አባባ ቢሰሙ ማራቸው፣ በንስሐ ቢመለሱ ይቅር በላቸው። የማይሰሙህን ደግሞ ዞር አርጋቸው። እነሆ ለሚሰሙ እንቅፋት እንዳይሆኑ አንተ የዘላለም አምላክ በፍቅርህና በበጎነትህ በገርነትህ ትታወቃለህና አስተዋይ አድርገን፣ ፍቅር ሰጪዎችን አድርገን፣ በሰይጣን ከንቱ ሽንገላና የማታለል መስመር በዘረጋው ወጥመድ ውስጥ እንዳንገባ ልጆችህን ከዚህ መከራ ውስጥ ጎትተ አውጣን። በበሽታ በእጥረት በመከራ ውስጥ ያሉትንም ደግሞ የሚሰቃዩትን ከዚህ መከራቸው ገላግላቸው። ወደ ከበረው ሰረገላ ወደ ፍቅር መጓጓዣ እዛ ውስጥ ቅጥታቸው። ከእንግዲህ እንዳንወርቅ አንተ ከኛ ጋር ተጨምረ እስከ መጨረሻው እስከ ወሩ ማለቂያ ጊዜ ድረስ አብረን ሁን። እንደዚሁም የሚመጡትን ሰኔን፣ ሐምሌን፣ ነሐሴን እነኚህን የመጨረሻኛውን ሲዝን እስከ መስከረም ድረስ ያለውን አባባ በመልካም ሁኔታ የመጨረሻውን ዝናብ አዘንብልን። አባባ ክብር እስከ ዘላለሙ ለአንተ ይሁን። ለውድ ልጅ ለኢየሱስና ለአጽናኙ መንፈስ ቅዱስ ይሁን 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 ይሁን
ፓርት 192 እግዚአብሔር ወደ ሰኔ ሲታይ ተንጸባርቋል። ጋድ ሪዌል ቱ ጁን ሲንግ ሪፍሌክትድ። ሰኔ ወር ምን ማለት ነው የሚለውን ሀሳብ ጠቅለል አድርጎ ለመመለስ በዚህ ታማኝና እውነተኛ ቻናል ላይ በሚያደርግ ዓመት የሚያደርግ ነገር ይሰራል ብሎ እግዚአብሔርን እየለመነና እየተማጸነ የጸለየ ባለበት ክፍል ውስጥ እናንተ በጎ አስተሳሰብና ቅን አመለካከት ቸር ስጦታችሁ ሁሉ አይለየኝ። እንዲሁም ይህን ቻናል ደግሞ እያያችሁት ያላችሁት እስከዛሬ ድረስ አንዴ እንኳን ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ ይጠቅመኛል። ላይክ እና ሼር ደግሞ ለሁሉም ብታደርጉ መልካም ነው። እባካችሁን ደግሜ ደጋግሜ በአምላክ ስም ጠይቃችኋለሁ። ቻናሉን ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። እንደዚሁም በዓለም ዙሪያ ሁሉ ለሚገኙት በጎና ቅን ሀሳብ ላላቸው ሁሉ ይህንን መልእክት ያደርሱልኝ። ሰኔ ወር ትርጉም ታሪካዊ፣ ባህላዊና መጽሐፍ ቅዱሳዊ ምንጭ ምን እንደሆነ በማየት ላይ እያለን አንደኛ ቃላዊ ትርጉም ሰኔ የኢትዮጵያ ዘመን አቆጣጠር 10ኛ ወር ሲሆን በፈረንጆቹ ደግሞ 6ኛ ወር ይሆናል። ከግንቦት በኋላ ከሐምሌ በፊት ይገኛል። ቃሉ ፍቺው ሰናየ በማለት ወይንም ደግሞ መልካም በማለት ማብሰልን መቃጠል ጋር ይያያዛል። በዚህ ወር ፀሐይ ከፍተኛ ሙቀት ስለሚሆን እና በአለባበሳችሁ፣ በአካሄዳችሁ፣ በአረማመዳችሁ ሁሉ ጥንቃቄ ልታደርጉ ይገባል። ሁለተኛ በኢትዮጵያ ታሪክ ባህል ሰኔ ወር ከነገስታት ስልጣን መፈንቅለ መንግስት ጋር የተያያዘ ነው። ወሩ በገባ በ6 ቀን ላይ መናፍቃዊ ወይም ደግሞ መንፈሳዊ አሰራር የታየበት ዘመን እንደሆነ ይገልጻል። ለምሳሌ ከ1860ዎቹ ጀምሮ የነበሩ ቢሆንም በወሩ ላይ ሲሰራ ያለው አጋንንታዊ ስራ አሁንም ላይ ዓመታትን ወራትን ጠብቆ ለመስራት ይጣጣራል። ክፉ ስራውን ለማጠናቀቅና በአጋንንታዊ ሴራ ስብሰባዎች ላይ ይማከራል። ሆኖም ግን እኛ ለምናምነው ኢየሱስ ክርስቶስን እንደ ግል አዳኝ አድርገን እንድትቀበል ነው አባታችንን እግዚአብሔር አባባ ብለን የምንጠራው በ2017 ሰኔ 6 ላይ ጠነስስ ያዘጋጀውን ሴራ በመንፈስ ቅዱስ ተጋልጧል። ስራው ውድቅ ሆኖበታል እና አጥብቀን የጸለይን እንቆያለን። በመጽሐፍ ቅዱስ ውስጥ ኦሪት ዘፍጥረት 8:13 ላይ የሚለን ነገር አለ። እነሆ የኖህ ጥፋት ያለቀው በ600 ዓመት 1 ዓመት የፈጀ በሰኔ ወር ብለው ግምት ሰጥተውታል። ሆኖም በአዲስ ኪዳን ሰኔ ወር ከኤጲቅራቅሎስ በዓል ወይም ደግሞ ጴንጤቆስቴ በሐዋርያት ሥራ 2:1 ላይ ይዛመዳል። እንግዲህ በ600 ዓመት 1 ዓመት ሙሉ የፈጀ በሰኔ ወር ላይ ኖህ ከጥፋት ጉድጓድ በመርከብ ውስጥ ከየወገኖቹ 2 በማድረግ በመርከብ በባህር ላይ ለዚህ ጊዜ ቆይቷል። እናም ሰኔ ወር የጥፋት የመከራና የችግር ጊዜ ነው ብለው ያስቡታል። ነገር ግን እኛ ለምናምን ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልን መንፈስ ቅዱስ አጽናኙ ሁልጊዜ ከኛ ጋር ነው ለምንል በጸሎት ይህንን ስራ እናፈርሳለን። ወደ ሶስተኛ ከመግባቴ በፊት ከኤጲቅራቅላጤዎስ በዓል ጴንጤቆስቴ በሐዋርያት ሥራ 2:1 ላይ ይዛመዳል። በዚህ ጊዜ በአንድ ልብና በአንድ ሀሳብ ሆነው የሚጸልዩበት ጸልዩ በነበረበት ሰዓት ላይ መንፈስ ቅዱስን ባለ 50 በተባለው ቀን ላይ ድንቅና ተአምር ያደረገበት ጊዜ እንደሆነ እናስታውሳለን። ይህም በሰኔ ወራት ላይ ነው። ሶስተኛ
ሰኔ ከሰናይ መልካም ጋር ይዛመዳል። ምክንያቱም ከዚህ ወር ላይ የመስኖ ስራ ይጀመራል። ገበሬ ለሆኑት፣ በመስኖ ስራ ለሚተዳደሩት፣ በእርሻ ለሚተዳደሩት ይህ ወር ምቹ ጊዜ ይፈጥርላቸዋል። በአንዳንድ ትንቢቶች ሰኔ የፀሐይ ኃይል እና የመንግስት ለውጥ ምልክት ነው። በኤርምያስ 28:16 ላይ እናያለን። እናም ነቢዩ ኤርምያስ በዚህ ወር ላይ ሐናንያ ከሚባል ሐሰተኛ ነቢይ ጋር የተነጋገረበትን የሚያሳይ ክፍል ሆኖ አግኝተነዋል። ይህ ሐናንያ የተባለው ሐሰተኛ ነቢያትን ያጋለጠው እውነተኛ የሆነው ነቢዩ ኤርምያስ ነበር። ምክንያቱም ሐናንያ የማይሆነውን ነገር የተናገረ እግዚአብሔርን ሳይልከው እግዚአብሔር ሳያዘው እያወራ በነበረበት ሰዓት ላይ ነቢዩ ኤርምያስ በእግዚአብሔር ቃል ላይ በመደገፍ ይህንን በድፍረት ሲናገር ስለነበረው እግዚአብሔር እንደሚያጠፋውና እግዚአብሔር እንደሚገድለው ሳይላክ የተላከ መሆኑን ለሐናንያ አበክሮ ነግሮታል። በዚህ ዓመትም ትሞታለህ አለው። ያም ዓመት ሰኔ ሆኖ ተገኝቷል። ነቢዩም ሐናንያ በዚያው ዓመት በሰባተኛው ወር ማለት ከሰኔ 16 አንስቶ ሐምሌ 16 ባለበት ጊዜ ሕይወቱ አለፈ። ወንድሞቼ እኛንስ ምን ይለናል? በዚህ ዘመን ላለ ነው ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልነው ከእሱ ጋር ደግሞ ሙጭጭ ያልነው እንደዚሁም ደግሞ በሁለት ጎራ ደግሞ ለሆነው የሐሰተኛና የክፉ መካሪዎች ባሉበትስ ጊዜ በዚህ ሰዓት አባትና አምላክ እግዚአብሔር ሆይ በመንፈስ ቅዱስ አማካኝነት እነዚህን ክፉ አድራጊዎችና ሐሰተኛ ነቢያቶችን ካሉበት ስፍራ እየነቃቀለ ያወጣቸዋል። እናም ጊዜው አሁን ነው። አራተኛ ሰኔና ስልጣን ይፈላለጋሉ። ወሩና ስልጣን አንድ ላይ ይፈላለጋሉ። ይህ ሲወርድ ሲዋረድ የመጣ ቢሆንም እኛ በመጽሐፍ ቅዱስ ውስጥ አኳያ እግዚአብሔር ስለ ሰኔ ወር የሚለውን አበክሮ በመናገር ላይ ፕሪ ዋርኒንግ ቅድሚያ ማስጠንቀቂያ እንሰጣለን። ምክንያቱም በወሩ ላይ ያለው አጋንንታዊ እና ክፉ አሰራር ይዞ የሚመጣውን ነገር ሁሉ በእግዚአብሔር መንፈስ ይሻራሉ፣ ይለወጣሉ፣ ይቀየራሉ እንላለን። ሰኔና ስልጣን ይፈላለጋሉ ስንል በዚህ ወራት ላይ አንዱ አንዱን ለመገልበጥ፣ አንዱ አንዱን ለመጣል፣ አንዱ በአንዱ ላይ ክፋት ለመስራት የሚነሳሱበት ወር መሆኑን ሕያው የሆነው የእግዚአብሔር መንፈስ ቅዱስ ነግሮኛል። እናም ይህ ወር የመንግስት ሽግግር ወይም ደግሞ አመፅ የሚከሰትበት፣ መንግስት መንግስትን የሚገለብጥበት፣ አንዱ ሀገር ሌላውን ሀገር በጦር ጸብ ጫሪነት የሚነሳበት፣ ደም በመፋሰስ ለምሳሌ በሰሜኑ ክፍል ደም የለመደ ከቀይ ባህር የሚነሳ ዘንዶ ሁልጊዜም በየዓመቱ የሰው ልጆችን ሰይጣን የገበረ ብጥብጥና ጭቅጭቅ ንዝንዝን በማስነሳት ነገስታቶችን ለማበልጸግ ሌሎችን ደግሞ ለማደህየትና በችግርና በመከራ ለመግዛት ያለውን መንፈስ በጌታችን በአምላካችን በኢየሱስ ክርስቶስ ስም በዚህ በሰኔ ወር ይህንን ድርጊት እንዳይሰራ አገደን። እናም ሐሰተኛ ነቢያቶችም የሚያወናብዱትና የሚያጨናባብሩበት ግራ የሚያጋቡበት ወር ይህ ወር ነው። እናም ለነሱ እድል ፋንታ አይኖራቸውም። ልጆቼ ይላቸዋል የሰራዊት ጌታ እግዚአብሔር፣ ስሙኝማ በሚያደርግ ዓመት የሚያደርግ ወር ሰኔ መጣላችሁ መጣላችሁ መጣላችሁ። በተለይ ከስልጣን ለውጥ ጋር የተያያዘ የእግዚአብሔር ፍርድ በአማኞችና በሐሰተኛ ሴረኞች በእነሱ ላይ እንደ ማዕበል ሆኖ ወጣባቸው። ባለስልጣኖችን እየጎተተ ወደ ዘብጥያም ወረወራቸው። በየእምነት ተቋማት ላይ ብጥብጥንና ሐሰትን በመዝራት
የዲያብሎስን ስራ የሚያከናውኑ ድልብ የሆኑ በሬዎች በዚህ ቀመርና በሰኔ ወር ላይ ቆዳቸው ይገፈፋል፣ እርቃናቸውን ይቀራሉ፣ ሐሰታቸውም ይጋለጣል። እግዚአብሔር ወደ ሰኔ ሲታይ በነጸብራቅ ብርሃን ወጥቷል። God revealed to June seeing reflecting in shine light። በእነዚህ 5 ምልክቶች እግዚአብሔር ተገልጾ ይንጸባረቃል። አንደኛ፣ በባህር ውሃ የመከላከልና የመሸጋገር ምልክት ይታያል። የባህር በሮች ይከፈታሉ። እነዚህ የባህር በሮቹ ከዛሬ 30 እና 40 ዓመት በፊት የተዘጉት አሁን ወለል ብለው መከፈት ይጀምራሉ። ወደብ ይከፈታል። የተዘጉ ኬላዎች ሁሉ መከፈት ይጀምራሉ። እርቅ በጎረቤት ሀገራቶች ይሆናሉ። የሚያሰጋና ክተት የሆነ ጦርነት ከሰሜን ቢነሳም በአባዬ ፍቅር፣ በአባዬ ትእዛዝና በአባዬ ምሕረት ይገታሉ። ሁለቱንም አገራት ሰሜን ኤርትራ፣ ትግራይን፣ መቀሌን በማዋጋት ከውጪ ክፋት በመስራት ላይ ያሉት ሀገሮች ይዋረዳሉ። ሰሜን ኤርትራ፣ ትግራይ፣ ጅቡቲ እንደዚሁም ሶማሌ በዙሪያ ያሉ ሀገሮች ሁሉ ስምምነትን ይፈጥራሉ። ይህ ጸብጫሪነቱ ማን እንደሆነ ይታወቃል። በተለይ በሰኔ ወር ላይ ይህንን በክፋት ለመስራት በመሰናደድ ላይ ያለ የክፋት አሸጋገር በጌታ በኢየሱስ ክርስቶስም እቅዱ ዓላማው ሁሉ ከንቱ ሆነ አለን። በተለይ በዓለም ዙሪያ ያላችሁ በዝቅተኛና ጎድጓዳ ሜዳማ ስፍራ ላይ የምትኖሩ ነዋሪዎች በሙሉ ከተራራ የሚዘንበው ዝናብ በጎርፍ ለስደት እና ለመከራ ሊያጋልጣችሁ ክፉ ይህንን ስራ የሰራ አብዛኞቹን መልካም የሆኑ ሰዎችን ወዳልነበረበት ስፍራ ሊያወርዳቸው የፈለገው መንፈስ በጌታ በኢየሱስ ክርስቶስም ተገቷል። እናም ይህ እንዳይሆን ይህን ሰኔን ወር ከመግባቱ አንድ ጀምሮ ጸለይን። እንደዚሁም በወሩ ላይ ያሉትን የክፋትን አሰራሮችን ሁሉ በመንጠቅ በጎና መልካም ለሆኑ ሰዎች ሁሉ አባዬ ያደላቸው። የስልጣን ሽግግር ሆነ የተዛባ የፍርድ ጉድለቶች፣ ውጣ ውረዶች ሁሉ መስተካከል ጀመሩ። በቤት መፈናቀልና በእንግልትነት ከቦታ ወደ ቦታ በማሳፈር ላይ ያሉት ሰዎችን እግዚአብሔር በቃ አለ፣ ይብቃ አለ። እንደዚህም በኢትዮጵያ ሪፍት ቫሊ አካባቢ ያላችሁት በአዋሽ ወንዝና ተፋሰስ እንደዚሁም በአባይ ዳርቻ በሰሜን በአባይ ዳርቻ በስምጥ ሸለቆ በመካከለኛው ወረዳ አውራጃ ግዛት ውስጥ ያላችሁት በሙሉ ጥግ ያላችሁት በሙሉ ከኃይለኛው የውሃ ሙላት ጥቃት ለመትረፍ አካባቢያችሁን አጠንክሩ፣ ገንቡ፣ ገድቡ፣ በተጠንቀቅ ጸልዩ። ከዚህ ንፋስ ነጎድጓድ ውሃ ጥልቀት ለመትረፍ ከከፍተኛ ወደ ተራራማ አካባቢ ውጡ። ለምሳሌ በመተራራ አካባቢ ያላችሁት ወደ ፈንታሌ ተራራ ላይ መውጣት የምትችሉበትን ጊዜና ሰዓት ሰጥቷችኋል። በሕይወት ለመቆየትና አምላካችሁን እግዚአብሔርን ለማመስገን ይኸው እግዚአብሔር ቅድመ ማስጠንቀቂያ ሰጥቷችኋል። አለርት ነግሯችኋል። አሁን ጊዜው ለማመስገን የምትችሉበት ወራችሁ ነው። ሰኔ በነጸብራቅ ወደ እናንተ መጥታለች። እግዚአብሔርም በዚህ በሰኔ ወር ላይ ነጸብራቅ ሆኖ ብርሃኑን ያበራላችኋል። እናም የአደጋ አለርት የተነገረ ባለበት ሰዓት ላይ እያለ
ወሩ በገባ ሰኔ 6፣ 7፣ 12፣ 17 እና 29 ላይ እንቅፋቶቻችሁን ሁሉ ለማስወገድ እኔ ከእናንተ ጋር ነኝ ይላል። ውሃ ሙላቱን በመንፈሴ ሰላማዊ አደርጋለሁ ሲለኝም ሰማሁ። እነዚህ ቀናቶች ሁሉ በጸሎት፣ በጽናት፣ በምልጃ፣ በንስሐ ፊቴ ቅረቡ ይላል። ሁለተኛ፣ ነፋሱ ከሰሜን በኩል ሲነፍስ እና ሲፈጥን አየው። እና አባባ ምንድን ነው እንደዚህ አይነት ፈጣን ነፋስ ስል? እኔ መንፈሴን በጸሎት ቤቴ በሚጸልዩትና በሚታገሱት በሚያነቡት ላይ ሁሉ ይህንን መንፈስ ቅዱስን አፈስላቸዋለሁ። እናም ስለሚመጣው ወር በ06፣ 07፣ 12፣ 17፣ 29 ሊከሰትና ትጥቁን ታጥቆ ክፋትን ለማሰራጨት የመጣውን መንፈስ እኔ በሕያው በልጄ በኢየሱስ ክርስቶስም ገታሁት ይላል። መንፈስ ቅዱስ ከእናንተ ጋር ደግሞ ሆኖ ያግዛችኋል፣ ያጽናናችኋል፣ ያበረታችኋል ሲል ሰማሁ። በኃጢአትና በግፍ እናም ዝቅ ብለው በማህበረሰብ ውስጥ በኑሯቸው ለተጎዱት፣ በቀን አንዴ እንኳን ዳቦ መብላት ላቃታቸው ለነሱ ደግሞ የጽድቅህን ፀሐይ አወጣላችኋለሁ እንዲጠግቡና እንደገና መልሰው ደግሞ እኔን የሚያከብሩበትን ጊዜና ሰዓት ሁሉ በዚህ ወር ላይ አመቻችላቸዋለሁ አለኝ። የባለስልጣናትን ግፍና ጭከና ልክ የሌለው ያለ ገደብ የሆነ ግፋቸውን ክዳን ቆርቆሮ እንደሚነቀል፣ ቤትን ነቅሎ በነፋስ እንደሚገፋ፣ ግድግዳም እንደሚፈርስ እና እንደሚሰነጠቅ፣ መሬት ደግሞ ተከፍታ ናታንን እንደዋጠችው ሁሉ እኔም የመሬት መንቀጥቀጥና እንደገና ከዚህ በፊት ከመስከረም፣ ከጥቅምት፣ ከህዳር፣ ከታህሳስ፣ ከጥር እንዳደረግኩት በዚህ ዓመት ከ9 ጊዜ በላይ የመሬት መንቀጥቀጥ መጥቷል። ህዝቤ አሁንም ግን የሰማኝ አይደለም። ህዝቤ አሁንም ግን ከኃጢአቱና ከበደሉ እየተመለሰ አይደለም። አሁን ኃይለኛ መንቀጥቀጥ አመጣለሁ። እናም ልጆቼ ለእናንተ ቅድሚያ ማስጠንቀቂያ ሰጥቻችኋለሁ እና ይህ ሲሆን እንዳትፈሩም ያው የሆነ መንፈስ ቅዱስ ይረዳችኋል፣ ያግዛችኋል። እናንተ ባላችሁበት ቦታ ላይ ሁሉ ሰላም ይሆናል። ስሜን ለምትጠሩ በፊቴ የተንበረከካችሁት ለእናንተ አዲስን አቅጣጫ አሳያችኋለሁ። አዲስን መንገድ እመራችኋለሁ። እረፍትን እሰጣችኋለሁ ይላል የሰራዊት ጌታ እግዚአብሔር። ሶስተኛ፣ እሳት አንዱ የባህሪዬ መገለጫ ነው። እናም የመፈተን እና የማጽዳት ኃይል አደርጋለሁ ይላል። በመከራ ውስጥ ለተፈተናችሁት የማለፊያና የምስጋና እና የእልልታ ጊዜን አመቻችላችኋለሁ። ከኔ የምትቀበሉት የደስታችሁ ቀን ይሆናል። ያን ቀን አስቡት። ያን ቀን እኔ አስደስታችኋለሁ ይላችኋል። ነጥራችሁ ወጣችሁ፣ ታጥባችሁ ነጻችሁ፣ ለውጥ ሰጠኋችሁ። እንቅፋት የሆኑባችሁን ሁሉ በዚህ እሳት አቃጠልኳቸው። ለእናንተ ድል ማሸነፊያ መሸጋገሪያ ሰኔ ወራችሁ ነው። አራተኛ፣ አየር የነፃነትና የመንፈስ ቅዱስ ማረፊያ የመለወጥና የማድረግ የሚሆን ጊዜ ይሆናል። የሚቀይር ጊዜ ይሆናል። የሚታደስ ጊዜ ይሆናል። ከአዲስ ነገር ጋር የመገናኘት ጊዜ ይሆናል እና በጥረትና በችግር የተሰቃያችሁ ላላችሁት ሁሉ ለእናንተ የሙላትና የመጥለቅለቅ መልካምን ነገር የማግኘት የማብሰል የመጥገብ የመብላት ጊዜያችሁ ይሆናል። እናም ይህንን የተናገረ እያለ ገና ስለሚመጣው ሰኔ ሰማዩ ጥርት ብሎ አየሁት። እናም የጠራ ፀሐይ ትወጣላችኋለሁ ሲልም ሰማሁ። ከእናንተ አዲስ ነገር አደርጋለሁ፣ ለእናንተ አዲስ የሆነ ነገር አደርጋለሁ። እናም የጸለያችሁ ያላችሁት ነገሮቻችሁ ሁሉ የዘገየባችሁ ነገር ሁሉ ከዘገየባችሁ ነገር ላይ ሁሉ አገናኛችኋለሁ። ያ የዘገየውን ነገር
መከራ እንደሚያልፍ እንደዛ አስረሳችኋለሁ፣ ካሰባችሁበት ጎዳና ውስጥ ሁሉ ከታችኋለሁ ይላችኋል። አምስተኛ መሬት አስይዛችኋለሁ ይላል። ጉዳዮቻችሁን በመሬት ላይ እተክላለሁ ይላል። መሰረታችሁንም አጸናለሁ ይላል። የትዕግስትና የመረጋጋት ባንዲራም እተክልላችኋለሁ ሲል ሰማሁ። ተስፋ ሰጪና ዘሮችን ተካይ የሆኑ እንደ ገበሬ እንደ ደጉ ገበሬ እንደ መልካሙ ገበሬ እሱም የዘራውን በትዕግስት በመረጋጋት ጠብቆ ፍሬ እስከሚያፈራ ድረስ የትዕግስቱን ጊዜ ያሳያል። እናም ላለፉት 10 ወራቶች ያህል የለፋችሁበትና የደከማችሁበት ነገር ላይ ሁሉ በዚህ በሰኔ ወር ላይ ከፍጻሜ ደረሰ። በዚህ በሰኔ ወር ላይ ከግቡ ደረሰ። እግዚአብሔር ወደ ሰኔ ሲያደርሳችሁም እሱ ያየውን በማየት ነው። እሱ ለእናንተ ያሰበውን በማሰብ ነው። እሱ ለእናንተ ሊያደርጋት የፈለገውን ነገር ለመቀበል ነው። እናም በእናንተ ህይወት ውስጥ ይህ ነጸብራቅ ገብቷል። በህይወታችሁ ጎታች እና ባህላዊ የሆኑ ነገሮች ሁሉ ተሸንፈዋል። በህይወታችሁ ማዕበሎችን ሁሉ ሊያስነሱ የመጡ ነገሮች ሁሉ ማዕበሉን ጸጥ አድርጎላችኋል። እና እንዲህ ብዬ ልመርቃችሁ፣ እንደ ባህር ሰላማችሁ ይፍሰስ፣ እንደ ንፋስ አዲስ አቅጣጫ ያሳያችሁ፣ እንደ እሳት ፈተናችሁን ሁሉ ያስዳላችሁ፣ ይቀምምላችሁ፣ እንደ አየር ከየብስ ጋር መገናኘት ይሁንላችሁ። እናም አልመችም ያለ ገለባ የሆነ ነገራችሁ ሁሉ በነፋሱ ይበተንላችሁ። እንደ መሬት ደግሞ ጠንካራ ያድርጋችሁ። የዘራችሁትን ነገር ሁሉ ይብቀልላችሁ። በቅሎ ይለምልምላችሁ። በዛ ላይ ማረፍ ይሆንላችሁ። እንዲህ ብዬ ወሩን ሰኔ ላጠናቀቅላችሁ። የተፈጥሮ ኃይሎች ባህር፣ ነፋስ፣ እሳት፣ አየር፣ መሬት በሕይወታችሁ ሁሉ ለመልካም ነገር መስራት የሚያስችል ቀረቤታ አላቸው። ከሰሜን መልካም ነገር ስሙ፣ ከደቡብ መልካም ነገር ይታይ፣ ከምስራቅ መልካም ነገር ይምጣ፣ እንደ ፀሐይ ጮራ ያብረቀርቅ። እንደዚሁም በደቡብ ውስጥ ያለው መልካም ነገር ሁሉ ለሕዝብ የሚትረፈረፍ ሀብት ይሆን። ልጆቼ እነዚህን ኃይሎች በጥበቃ እና በመልካም መላእክቶች የተደገፉ ሰኔን በጥሩ ሁኔታ አሳለፋቸው። ሰኔ ለአንድ ሰው እና ከዛ በላይ ለሆነ ሰናይ ሆነ፣ መልካም ሆነ። የማሸነፍና ድል የመቀበል ወራታችሁ ሰኔ ተባለላችሁ። እንደ መስታወት ታንጸባርቃላችሁ። ከክብር ወደ ክብር ትሄዳላችሁ። የጌታን መልክ እስክትመስሉ ድረስ ትወዱታላችሁ። እንደገና the Lord wishes an reflection in June በሰኔ ወር ውስጥ እግዚአብሔር ነጸብራቅ ያገኛችሁ፣ ከሕመማችሁ ይፈውሳችሁ፣ ጤናችሁን ይመልስላችሁ፣ ያጣችሁን በእጃችሁ ያስገባላችሁ፣ የተወሰደባችሁን ይመልስላችሁ፣ የጠፋባችሁን ያስገኝላችሁ፣ መንገድ ጀምራችሁ ለኃጢአታችሁ ሁሉ መንፈስ ቅዱስ እየገፋችሁ ወደፊት ያስፈንጥራችሁ። በማናቸውም ሁኔታ ላይ ሁሉ በሰኔ ወር ላይ ደስተኞች ያድርጋችሁ። አባትና አምላክ እግዚአብሔር ሆይ ስለ ሰኔ ቅድሚያ ፕሪዲክሽን ስለነገርከን እናመሰግናለን። ቅድመ ማስጠንቀቂያ አለርትም ስለሰጠህን እናመሰግናለን። በዚህ በሰኔ ወራት ላይ ሁሉ ማንኛውም የድግምት አሰራር፣ የመናፍስትና የጠንቋይ፣ የምትሃት፣ የአስማት ኃይሎች ሁሉ ስፍራና ቦታቸውን ለቀቁ። እግዚአብሔር ሆይ በጥባጭ ነገስታቶችን፣ ደም አፋሳሾች፣ ሰይጣን ወኪሎችን ሁሉ በማንሳት ንጹህና የተረጋጋች ሰላም የሰፈነባትን አገር
በሰኔ ወር ውስጥ ምልክትን አምጥተህ ስላሳየን እናመሰግናለን። በጎችን ስለሾምካቸው እናመሰግናለን። ገሮችን ስለቀረብካቸው እናመሰግናለን። የማይመቹና ባልባሌ ሁኔታ የተሞሉትን ያንተን ቃል ያንተን ድምፅ አልሰማ ላሉትን ለእነሱ ደግሞ እግዚአብሔር ሆይ ቅጣትን ስላዘጋጀህላቸው እናመሰግናለን። ወደ ዘብጥያ ስለጎተትካቸው እናመሰግናለን። ቅን ልብ ያላቸው ለአንተ ተሟጋች የሆኑትን የሕዝብን እንባ አባሾች፣ የተራበን አጉራሾች፣ የታረዘን አልባሾችን፣ የተጠማን አጠጪዎችን እነዚህን ደግሞ ሹማቸው። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። ተከናወነ። ፓስተር አስረስ ነኝ።